ልታገባ ቢሆንም ማፈቅርሃለሁ። ስለማፈቅር ለሰርግ ደስ ብሎኝ እድርሃለሁ። እንደውም አንቺ መረጭልኝ፣ የትኛው ያምራል ከዚህኛውና ከዚህኛው? ይሄኛው ያምራል። ያምራል። ሄሎ፣ ግዴታ መምጣት አለብኝ? እሺ በቃ መጣሁ። ቢሮ ግዴታ ሂጂ መፈረም ያለብኝ ፋይል አለ። እሺ ሜትዬ፣ ቬሎንም ነገር እናያለን። እሺ ግዴታ ቢሮ መሄድ አለብኝ። እሺ በቃ እኔም ልሂድ። የት እንዴ? አንደኛ ሚዜ አይደለሽ እንዴ? ብዙ ነገሮችን አስተካኪ። በዛ ላይ ደግሞ እሱ እንዳይደብረው። ውሸት ነው ያለ ካንተው ጨፈካ እኔ መች አግኝቼ ያላንተ ደስታ። በቃ ቲቪ ነው አይደል? ካንተው ጨፈካ እኔ መች አግኝቼ ያላንተ ደስታ። ቀድመኸኝ ሄድኩ እኮ አንተ ነህ። አሁን ምን ላድርግ? ምን አድርጊ ነው የምትለኝ? አላውቅም፣ ግን ዝምታሽ ይጨንቃል። የሆነ ነገር በይ። ምን ልበል? በጣም በማፈቅረውና በጣም በምወዳት ጓደኛዬ መካከል አቁማ እየፈተነችኝ ነው። ቆይ ማንን ልምረጥ? አንተን ከጓደኛዬና ከኔ ምረጥ ማለት ደግሞ ራስ ወዳድነት ነው። ቆይ ምን ልበል? በማፍቀር ቀድሚያት በመናገር ለቀደመችን ጓደኛዬ ከዛ ላገኘች ምን ልመኝላት? እኔ እኮ ቀስ በቀስ መሀል ቤት እየሞትኩ ነው። ለምንድን ነው የማይገባ? እንዴት ነው ለሰርጉ አንድ ሳምንት የቀረሰው ለተስፋ መቁረጥ ያቃተሽ? እሱ እንደጨከነብሽ ለምንድን ነው አንቺ መጨከን ያቃተሽ ብዬ ራሴን ጠይቀዋለሁ። ግን ስለ ሁሉም ይቅርታ። ሳላውቅ ነዋ፣ ነገሩ ሳይገባኝ። አጠገቤ ሆነሽ ስላላዩሽ በጣም ይቅርታ። ላገባ ብሆንም አፈቅርሻለሁ። ልታገባ ቢሆንም አፈቅርሃለሁ። ስለማፈቅር ለሰርግ ደስ ብሎኝ እድርሃለሁ። ይበዛል ናፍቆቱ ይመጣል ትዝታ